ሃይ ማይሎ የሰው ልጅ ውሻ ብሎ ሲሳደብ ይገርመኛል። እንደ ውሻ ደግ ነገር አለ? ውሻ ብሎ ስድብ ሳይሆን ምርቃት ነው መሆን የነበረበት። ይህ እንደ ቤተሰቦች የምወደው የልጄ ውሻ ነው። በእርግጥ ያው ፓርት ኦፍ ፋሚሊ እንዴት እንደምወደው ሰው የሰው ባህሪን ያስንቃል። ብታዩት ተፈጥሮ ማይሎ ጎ ራን ራን ማይሎ ጎ ሂድ ያዝ ከዛ ሂድ አባር እንዴት አይነት ፍቅር የሆነ ፍጡር እንደሆነ ነግራችሁ አልችልም። ማይሎ ይባላል። ቆሎ ይወዳል። የሚገርማችሁ ነገር በሶማ ጠገብ ከብላችሁ አያስበላችሁ። እዚህ ጋር ቢገር ማድ ፍቅር የሆነ ማይሎ በእውነት ቦታ በቂ ቦታ እንደው ትንሽ ቦታ ነው ደግሞ የሚፈልጉት። የሚገርማችሁ ትልቅ ቦታ አይፈልጉ። ትንሽ ቤት እንኳን ቢኖራችሁ በተለይ ለልጆች እንዴት አይነት ፍቅር እንዴት አይነት ቤተሰባዊ ደስታ እንደሚፈጥሩ ነግራችሁ አልችልም። ያው እንደ ልጆች አለርጂክ ከሌለባቸው ስናረጋግጠው በእውነት ይህ ለልጄ ለልደቷ የመጣ ስጦታ ነው ያመጣሁላት። እንዴት አይነት ደስታ እንደሰጣት ነግራችሁ አልችልም። ማይሎ ፍቅር ነው። ብዙ ሰዎች ውሻ መሳደግ በጣም ኤክስፔንሲቭ ነው። ኦፍ ኮርስ ኮስት አለው ኢንሹራንሱ፣ ምኑ ምግቡ። ግን ስለ እውነት ከሆነ ኢንሹራንስ ካገባችሁላቸው ምን ያክል ብዙ እንትን አይደለም። ምግባቸው መጠበቅ፣ ማጠብ፣ ማበጣጠር ያ በጣም ኃላፊነት ይጠይቃል። በተረፈ ግን ከሚወጣባቸው ወጪ የበለጠ ፍቅር የሚሰጧቸው ፍቅር ይበልጣል። ስለ እውነት ያው ሰዎች እንደውም ለቴራፒ ተብሎ እንዲያሳድዱ ይደረጋሉ። ሳይንስ በአሁኑ ሰዓት እንደውም የደም ግፊት ያለባቸው ሰዎች ውሾችን ሲያሻሹ ሲደርሱ ዋናው የደም ግፊታቸው በጣም ድራማቲካሊ እንደሚቀንስ ተረጋግጧል። በአሁኑ ሰዓት ለደም ግፊት፣ ፕሬሸር፣ ሃይፐርቴንሽን ሁሉ ውሾች ሲያባብሱ ደም ግፊት በጣም ጥሩበት እያመጣ እንደሆነ ሳይንስ እያረጋገጠ ነው። እኔው ብቻ የሚሰጡት ደስታ የሚሰጡት ፍቅር ከምን በላይ ነው። ስለዚህ ውሻ ማሳደግን አትፍሩ። ቱ ቢ ኦነስት እውነቴን ነው የምላችሁ። ትንሽ ቦታ ካላችሁ እንደዚህ ትንሽ ውሻዎች ቦታ ይፈጁ። እናም ኮስታቸው የሚያስፈራ ያክል አይደለም። ኃላፊነቱ እንደውም የበለጠ ይሆናል። እሱ ላይ ነው መጠንቀቅ እንጂ ኮሚትድ መሆን። ሌላው ነገር ከወጫቸው ፍቅራቸው ይበልጣል። በቃ ማይ ጎድ እንዴት እንደሆነ ስትመጡ እንዴት እንደሚቀበሏችሁ ሲያማችሁ ያውቃሉ፣ ያጽናናሉ። ስትደሰቱ አብረው ይደሰታሉ። ስለ እውነት የሰው ልጅ የማያደርገውን ነገር ነው ሲያደርጉ የምታዋቸው። እና ውሻ ማሳደግን አንፍራ። እሺ ይበሉ እንግዲህ። ሰላም ዋሉ። ማይሎ ባይ ባይ በላቸው። ባይ በል ማይልዬ። ማይሎ ባይ ማይሎ say bye to them. ባይ ባይ በላቸው። ማይልዬ ባይ ባይ። Look at